ኢብራሂም ትውልዶች የሚል ልጆቻችንን በትክክለኛው መንገድ ማሳደግ የምንችልበትና ወደ ታላላቅ ትውልዶች የምናደርስበትን ከልጆቼ ከግራዬ በኩል በሚገኘው ከሙሐመድ ጋርና እንዲሁም በቀኝ በኩል ከሚገኘው ከልጄ ረመዳን አማን ጋር በባለፈው ደስ የሚል ቆይታን አድርገን እንደነበር ይታወሳል። ዛሬ ደግሞ ኢንሻአላህ ቀጣዩን ትምህርት የምንጀምር ይሆናል ማለት ነው። እንደተለመደው በተለመደው ሶብራችሁና ትግስታችሁ እስከ መጨረሻው ድረስ ትከታተሉን ዘንድ በአክብሮት እንጠይቃለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ማሻአላህ ልጆች ያው ባለፈው ትምህርታችን ላይ ያቆምንበት ነበር። ስለ ነብዩላህ ኢብራሂም ታሪክ ጀምረን አንድ ቦታ ላይ ነበር የደረስነው። ታስታውሳላችሁ? የት ጋር ነበር የደረስነው? ሙሐመድ ነብዩላህ ኢብራሂም በዓል ሊያከብሩ በጣም አሪፍ። ነብዩላህ ኢብራሂም ለአባታቸው ዱዓ አድርገው ዳዕዋም አድርገውለት ለህዝባቸውም በማዘን በቀስታ በርህራሄ በክብር ዳዋ ካደረጉላቸው በኋላ አንድ ቀን መጣ አለን አይደል እንዴ? ያ ቀን ምንድነው? ማህበረሰቡ በዓልን ትልቅ ሜዳ ላይ ሰፊ ሜዳ ላይ ተሰብስበው የሚያከብሩበት በአመት አንድ ቀን ነበር። ታዲያ ህዝቡ ወደዛ በዓል ለመሄድ የተሰባሰበ ነበረ። ዝግጅት ላይ ነበሩ። የሚገዙትን ገዝተው የሚያዘጋጁትን አዘጋጅተው እንሂድ በዓሉ ደርሷል ውጡ እየተባለ ሆ ይሉ ነበር አይደል? ታዲያ ወደ ኢብራሂም መጡና ኢብራሂምን ምን አሏቸው? ኢብራሂም እንዴ በዓላት ሄድም እንዴ ብለው ሰዎች ጠየቋቸው። እንግዲህ ጓደኞቻቸውም ሊሆኑ ይችላሉ፣ ቤተሰብም ሌሎችም ኢብራሂምን ወደ በዓል ቦታ እንዲሄድ ምን አድርጓቸው? ጠየቋቸው። ኢብራሂም ለምን ይሄዳሉ? ሙስሊም አይደሉ? ኢብራሂም ምን ይመለከታቸዋል? በዛም ላይ ኢብራሂም ምንድን ናቸው? ነብይ ናቸው፣ ወጣት ናቸው፣ ገና ልጅ ናቸው፣ ወጣት ናቸው አይደል እንዴ? እና እንሂድ ሲሏቸው ኢብራሂም ወደ እንደዚህ አይነት ቦታ መሄድ ነበረባቸው? አልነበረባቸው። ለምን? ሙስሊም ናቸው። ሙስሊም የራሱ ምን አለው? በዓል አለው። አላህን ብቻ ነው የሚያከብር። ሙስሊም የራሱ በዓል ነው የሚያከብር አይደል እንዴ? ጣዖት የሚመለክበት ቦታ ላይ ሙስሊም ይሄዳል? ታዲያ ኢብራሂም ምን አደረጉ? ፈነظረ ነظረة في النجوم እንሂድ ሲሏቸው ነብዩላህ ኢብራሂም ወደ ሰማይ ቀና አሉና ከዋክብትን በሙሉ ተመለከቱ። فقال ምን አሉ? ኢኒ ሰቂም አሉ ኢብራሂም። አይ አሞኛል አልሄድም አሉ። አያችሁ አይደል? አሞኛል አልሄድም። ለምንድን ነው አሞኛል ያሉት? እናንተ የምትሰሩት መጥፎ ስራ አሳምሞኛል፣ ዳዋ ባደርግላችሁም ልትሰሙኝ አልቻላችሁም። ስለዚህ እቤቴ ጋር ምን ማድረግ አለብኝ? እረፍት ማድረግ አለብኝ አሉ ኢብራሂም። አያችሁ? ስለዚህ እነሱ ኢብራሂምን ትተዋቸው በዓሉ ወደሚከበርበት ቦታ ህዝቡ በሙሉ እየጎረፈ ሄደ። ከተማ ላይ ማን ቀረ? ኢብራሂም ብቻቸውን ቀሩ። ለዘዴ ነው ኢብራሂም በቤታቸው የቀሩት፣ ብቻቸው ነው የቀሩት። ለምንድን ነው? ለብልሃታቸው ነው። ጎበዝ አይደሉ? ታዲያ አላህ ብዙ ነገር አሳውቋቸው የለ? አንበሳ አይደሉ? ሁሉ ከሄደ በኋላ አሁን ነው አለ ኢብራሂም። ምንም የለም። ከዛ ቀጥታ ኢብራሂም ከቤታቸው ተነስተው ወጥተው ወደ የት ሄዱ? ጣዖቶቹ የሚከማችበት የሚቀመጥበት ቦታ፣ ጣዖቶች በሙሉ ያሉበት ቦታ ኢብራሂም ሄዱ ማለት ወዴት? ወደ ቤተ መቅደሶቻቸው ማለት ነው። ወደ ቤተ አምልኮ ሰዎች የሚያመልኩት። ልክ አሁን እኛ ወደ መስጂድ እንደምንሄደው መስጂድ ስንሄድ መስጂዱ ስንገባ ምን ታያላችሁ? ምንም አታዩ። የምናየው ምንድን ነው? መስገጃ፣ ቁርአን፣ ስዕል ታያላችሁ? የለም። ሙስሊም ይሄን ያደርጋል? አያደርግም። ሐውልት ታያላችሁ? ጣዖት ምናምን ነገር አለ መስጂድ ውስጥ? የለም። ታዲያ ኢብራሂም ከቤታቸው ተነስተው ሰዎቹ ጣዖቶቻቸውን ሐውልቱን አምላክ ብለው የሚያስቧቸውን በእንጨት የተሰሩትን ከድንጋይ ተጠርበው የተሰሩት የሚያመልኩበት የአምልኮት ቦታ ሄደው ገቡ። ሲያዩ በጣም ብዙ ናቸው ጣዖቶቹ ማለት ነው። ከጣዖቶቹ ማለት ደግሞ ከፍ ያሉ ደግሞ አሉ ትላልቅ በፍለው የተቀመጡ
እነዛ የሚያመልኳቸው ጌታዬ ልጅ ስጠያሉ ሰዎች ምን የሚያደርጉላቸው የሚሰግዱላቸው። ከዛ በኋላ ኢብራሂም ምን አደረጉ? ከቤታቸው ሲወጡ ምሳር ይዘው ነበር የወጡት። ምሳር ማለት ምንድነው? መጥረቢያ ወይም ደግሞ መዶሻ ይዘው ነበርና ምን ማድረግ ጀመሩ? ፈራገ ኢላ አሊሃቲሂም ኢብራሂም ወደ ጣዖቶች ጠጋሉና አላ ተእኩሉን ምግብ ይዘው ነበርና ኢብራሂም ብሉ እንጂ አትበሉም እንዴ? አትጠጡም እንዴ? አትጎርሱም እንዴ? አረ ብሉ ባካችሁ ሲሏቸው ጸጥ። ሲያናግሯቸው ይመልሱ ነበር? ይሰሙ ነበር? አትናገሩም እንዴ? አትሰሙም እንዴ? እናንተን ነው እኮ ህዝቡ አምላክ ብሎ የሚያመልካችሁ አሉና በያዙት መዶሻ ፈራገ ዐለይሂም ضربا باليمين በኃይል እየቀጠቀጡ እዛ ውስጥ ያለውን ጣዖት በሙሉ ሐውልቱን፣ እንጨቱን፣ ድንጋዩን በሙሉ ስብርብርብር አደረጉት። ገና ወጣት እኮ ናቸው፣ ገና ልጅ ናቸው። ቢያንስ ስንት ዓመት ይሆናሉ? 13 እና 15 በቃ የሙራሂቅ ጎረምሳ የሚባል ደረጃ ላይ አልደረሱም። ግን አላህ ምን ሰጧቸዋል? ኢማን፣ ተውሂድ፣ ጀግንነት፣ ድፍረት፣ ርህራሄ ሰጧቸዋል። ፈራገ ዐለይሂም ضربا باليمين فجعلهم جذاذا ይላል አላህ ቁርአን ላይ። ምን አደረጓቸው? ኢብራሂም እየቀጠቀጡ ጁዛዘን ስብርብር ብለው ወደቁ። በትንትን ብሎ ወደቀ ያ ሁሉ ማለት ነው። ኢላ ከቢረን ለሁም ከዛ ውስጥ ግን አንዱን ብሎ የተቀመጠው ትልቁን ግን አልነኩትም። ለምን ያልነኩት? ለብልሃታቸው ነው። እሱን አልነኩትም። ከዛ መዶሻውን ወይም እንደው መሳሩን መጥረቢያውን ማለት ነው ያዙና እዚህ ከቆሙ ሐውልት ላይ ትከሻው ላይ ወስደው ምን አደረጉ? አስቀመጡለትና ወጣው ሄዱ። ከዛ በኋላ ህዝቡ ከበዓል ተበትኖ በዓሉ ስነ ስርዓቱ አልቆ ሁሉም ወደ ቤቱ ሆ እንዴት ናችሁ? ደህና ናችሁ? ነው ዛሬ በዓል እንዴት ነበር? አሪፍ ነበር ማን ያሉ። ግን ጣዖት አምላኪ ናቸው። አላህ የሚወዳቸው ህዝቦች ነበሩ አልነበሩም? አላህ ይወዳቸው። አላህ እሱን የማይገዛን ይወዳል አይወድም? አላህ እሱን የማይገዙ ሰዎችን አላህ ሱብሓነሁ ወተዓላ አይወድም። የሚወደው ማንን ነው? አላህዬ አላሁመ ያ ረብ ያ ረቢ ያ ኻሊቂ ወያ ራዚቂ እያለ የሚለምነውን ባሪያውን ነው የሚወድ አይደል እንዴ? ታዲያ ህዝቡ እንዴት ነው በዓል አሪፍ ነው ምናምን ነገር እየተባባሉ ከበዓል ቆይቶ ሲመጡ ቀጥታ የሚገቡት ወዴት ነበረ? ወደ አምልኮ ቦታቸው ነው የሚገቡት፣ ወደ ጣዖታት። ልክ እዛ መጥተው በሩን ከፍተው ሲገቡ ጣዖቶቹ የሉም፣ ስብርብርብር ብሏል። የአንደኛው ጣዖት እጁ እዛ ወድቋል፣ እግሩ በዛ ተፈትኗል፣ ጭንቅላቱ ተፈንክቶ በዛ። በጣም ደነገጡ። ከዛ በኋላ መጠያየቅ ጀመሩ። ምን በሚል አሉ መን ፈዐለ ሃዛ ቢአሊሀቲና ኢነሁ ለሚነ ዛሊሚን አሉ። ማን ይህን ነገር ያደረገው? ማን ነው አምላኮቻችንን እንደዚህ አድርጎ የሰባበራቸው?